በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአባታችን ለአቡነ ተክለ ሃይማኖት ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ ስንክሳር እንዲሁም የቅዱሳን ታሪክ ወደ እናንተ የምናደርስ መሆኑን እያሳወቅን ዘውትር ወደ ቻናላችን በመግባት ከቅዱሳኑ ገድላቸውን በማዳመጥ ረድኤታቸውን፣ በረከታቸውን፣ ቃል ኪዳናቸውን እንድናገኝ ስንል በልዑል እግዚአብሔር ስም መልእክታችንን እናስተላልፋለን። ከአባታችን ከአቡነ ተክለ ሃይማኖት ረድኤቱ፣ በረከቱ፣ አማላጅነቱ በእኛ በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትና በታኅሳስ 24 ቀን ለተወለድከው መወለድም ሰላም እላለሁ። ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክንና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናን እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም እላለሁ። እርሱም ገናናና የከበረ ስም ነው። ቅዱሱ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ። ስለዚህ በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እለምናለሁ፣ እማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮች ሰላም እላለሁ። እነዚሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱሱ አባት ሆይ የቅዱስ ወንጌል ጸሐፊዎችና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህና ስለዚህ ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌር ወርቅ ለመሰለችው ርዕስ ሰላም እላለሁ። ቅዱሱ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህና ስለዚህም ያንን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጄ ታመንልሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጽዳል ይልቅ በክርስቶስ የምስጋና ስነ ጽዳል ለተዋበ ፊት ሰላም እላለሁ። ቅዱሱ አባት ሆይ ትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮ። ስለዚህ የዓለም ሥራው ብዙም ስለሆነ ንጹሕ የትእዛዝ ቃል ኪዳን ከድካም ያሳርፈኝ ዘንድ ከማሰሪያ ኃጢአትም ይፈታኝ ዘንድ አቤቱ ለምናለሁ።
ተክለ ሃይማኖት ሆይ ስነሬታቸው የኩል አምሳል ለሆነ ቀራንብት ሰላም ላለው እሱ እግዚአብሔር ለዓይኖቼ ግርማ ሞገስ እንዲሆኑ ነርሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖትንና መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል አስነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው ዳጥቢያ ኮከብ ለሚያበሩ ዓይኖች ሰላም ላለው ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ እናገር ዘንድ ለሚያደምጡ አይዛኖች ሰላም ላለው ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክንና ከለቅሶ ከዋይታው በእርሱ አርፍ ዘንድ በወርቅና በዕንቁ በተሰራችው በሉዓላዊት ቤት ከዚህ ወስደህ አስቀምጠኝ። ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጽፋት በማሰብ ባለዋያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም ላለው ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖትን ስለዚህም ቅናት፣ ምቀኝነት፣ መከራም ሁሉ ከኔ በማራቅ እውነትና ቅንነት ካንደበቴ እንዲርቁ አታድርግ። ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ ዓይኖችም ሰላም ላለው ቅዱስ አባት ሆይ አነዋወረ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህ። የጸሎትህ ኃይል የእሳት ነበልባል ሆና እንዳችም ለወሬ ለዝና ሳታሳርፍ የኃጢአቴን ሾህ ታቃጥልልኝ ዘንድ ለምናለሁ። ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮች ሰላም ላለው ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይንስ መሰወር የማይቻላት ደብረ ጽጌ ነህ? ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም ላለው ቅዱስ አባት ሆይ ደደማስቆ ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህ። ስለዚህም ቀድሞ በምስጋና እንደምታውቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግን እወዳለሁ። ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም ላለው ቅዱስ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋው ናት። ተክለ ሃይማኖት ሆይ ንጉሷን ወይንም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም ላለው ቅዱስ አባት ሆይ የቤተ ራማው ጿሚ
ታራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንን የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይንም ተንኮል የሌለብህ የዋህ ርግብ ነህ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣንም ኃጢአትን ለሚያስተስሪ እስትንፋስ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህና ስለዚህም ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀው ነኝ። መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ ባለ የሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም እላለሁ። ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋው በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔም የጠፋሁትን በግ ፈልገ ለማግኘት ሩጫን አፋጥን። ተክለ ሃይማኖት ሆይ እንደ ወርቅ አበልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥክ ጣፋጭ ጨው ነህና ስለዚህም ከትምህርት ጣዕም ተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሻዎችም ሰላም እላለሁ። ቅዱስ አባት ሆይ እስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጆቼን መከራ ዓይኖቼን ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹት 6 አክናፎችም ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅ ያንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግ ጊዜ በእነዚያ በክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባነ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔን ለመርዳት ፈጥነ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህና ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክትስ እንኳን ሳይቀሩ ያደንቋል። ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸበት ክቡር ሕፅነ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ
ባንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅህ የመሰከርክ እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱሱ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ አባት ልጁን ያድን ዘንድ ግድ ነውና። ተክለ ሃይማኖት ሆይ አረማዊው ንጉሥ በወረወረም ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክሳዶች ሰላም እላለሁ። ቅዱሱ አባት ሆይ እኔን አገልጋይን ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአተኞችን እንደ ጉማብና እንደ ጢሳትና ታጠፋቸዋለች። ተክለ ሃይማኖት ሆይ ሩጫህ በገድል ትሩፋትህ በስቃይ የፈጸምክ ለአይሁዳዊ ኩርናህ በብረት ሰላም እላለሁ። ቅዱሱ አባት ሆይ ጸሐፌ ምስጢራት ወጥበባት ሄኖክ የተባል መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህና ስለዚህም ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜም ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማይደረ ሕንፃ መጥኖ ለከነዳ ክንድ ሰላም እላለሁ። ቅዱሱ አባት ሆይ ባህሩን ያለ መርከብ እንደምትሻገርከው ለተሻገርከውም ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል፣ ለትውልድም ሲነገር ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብት ለመስጠት እንደ ሁለት አክናፍ ለተዘራጉ መድረኮችም ሰላም እላለሁ። ቅዱሱ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ። አቤቱ ዘውትር በምትመጣበት ጊዜ በጠላቶች ላይ ክንድህን አንሳ፣ ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በጥፍ በተቃዋሚዎች ላይ ኃይልን ግለጥ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል በጽዋ ለቀዳ ጣትም ሰላም እላለሁ። ቅዱሱ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? ምን ይረባዋል እንደተባለው ከቶንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቱ መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱሱ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህ የእጆች አዝመራ እንዳያጠፉ የዱር አራዊቶች በስልጣነ ቃልህ የታሰሩ ይሁኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እላለሁ። ቅዱሱ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እነዚያ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደራነትህ ከኔ ከልጅህ አይለየኝ። ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መጣጣት ላላደረቀው ወደ ሰላም እላለሁ። ቅዱሱ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይንም ባህላቸው ጸብ፣ ክርክር ሰዎች አድነኝ። የዚህን ዓለም ገዢ መልአክ ከፊቴ አሽቀንጥረ ወደዛ አስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቡና ሰላም እላለሁ። ቅዱሱ አባት ሆይ ፍጹም ዋጋቸውን ካገኙት
ገባይ ተሰርካንዶ አንተነህና ስራ ፈት ለሆንኩ ለኔ አንተ ካገኛት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሁንልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ